ሰላም የልቤ ወዳጆች፣ እንኳን ወደ የጥበብ ፈገግታ በሰላም መጣችሁ። በዚህ ቤት ጊዜን እየጋለብን እውነትን እየፈለግን በጥበብ ፈገግ እንላለን። ለዚህ መንደር አዲስ ከሆናችሁ ሰብስክራይብ በማድረግ የጥበብ ቤተሰብ የሆኑ ይህ መልእክት ለብዙዎች እንዲደርስና ልቦናን እንዲያድስ ላይክ እና ሼር በማድረግ የበኩላችሁን እንድትወጡ በፍቅር ጋብዛለሁ። ወደ ዛሬው አስደናቂ መልእክት ልውሰዳችሁ። ስማኝ ወዳጄ፣ ቆም ብለህ አስተውል። በዚች ዓለም ላይ ካንተና ከኔ በላይ የሆነ ከንጉሶችና ከገዢዎች ሁሉ በላይ የነገሰ አንድ ዝምተኛ ንጉሥ አለ። የማይታይ መምህር፣ የማይናገር ዳኛ፣ የማይሰበር ብረት የሆነ ኃይል አለ። ይኸውልህ ጊዜ ይሰኛል። ጊዜ በአንድ እጁ ማር በሌላ እጁ ሐሞት የያዘ፣ በከንፈሩ ፈገግታ በልቡ ደግሞ ቁጣን ያነገበ የማይገመት አብዮተኛ ነው። ተመልከት ጊዜ እንዴት እንደሚሰጥና እንደሚነጥቅ አስተውል። ትናንት በለጋ ጉንጮች ላይ የነበረው የልጅነትን ንጹሕ ሳቅ የሰጠ ጊዜ ነበር። የወጣትነትን የማይነጥፍ ጉልበት፣ ሁሉን እችላለሁ የሚል የማይበገር መንፈስ በልብ ውስጥ የፍቅርን ችቦ የለኮሰልህ ጊዜ ነበር። እድል ከፊት ዘርግቶ ይሄውን ልመረጥ ያለ ጊዜ ነው። ስኬትን አጎናጽፎ በሰዎች ዘንድ እንዴት እድለኛ ነው ያስባለ ጊዜ ነው። ነገር ግን ያው ጊዜ የሰጠን ሳቅ በለቅሶ ሊለውጠው፣ የለገሰን ጉልበት በድካም ሊተካው፣ የለኮሰውን የፍቅር ችቦ በብቸኝነት ንፋስ ሊያጠፋው እንደሚችል አትርሳ። ስለዚህ ወዳጄ ጊዜ ዛሬ በሰጠ ነገር አትኩራራ፣ ነገ ሊነጥቅ ይችላልና። ይልቁንም ዛሬ በእጅ ያለውን ውድ ሀብት ፍቅርና እድል አጥብቀ ያዝ፣ ዋጋውን እወቅበት። ጊዜ እንዴት ከፍ እንደሚያደርግና ቁልቁል እንደሚያወርድ ተመልከት። ይህን የጊዜ ኃይል ለመረዳት እስቲ ዓለምን እንደ አንድ ግዙፍ የሚንተከተክ ድስት አስባት። በዚህ ድስት ውስጥ ሁሉም ነገር አለ። አንተ፣ እኔ፣ ሰዎች፣ የሚያብረቀርቁ ሀብት፣ ሳንቲሞች፣ ከባባድ ስልጣን፣ ዘውዶች፣ የሚጠወልግ ውበት፣ የሚከዳ ኃይል። ጊዜ ደግሞ የማያርፍ ማዳላ ማማሲያ ነው። ይህ ማማሲያ ድስቱን ያለማቋረጥ ያለ ምሕረት ያማስለዋል። ትላንትና ከድስቱ አናት ላይ በክብር ሲንሳፈፍ የነበረውን ስልጣን ዘውድ ዛሬ ወደ ጥልቁ ይዞ ይሰጥማል። ትላንት ከድስቱ ግርጌ ተዘግቶ የተቀመጠውን ተራ ሰው ዛሬ አዙሮ ወደ ላይ በማውጣት የሁሉንም ትኩረት እንዲስብ ያደርገዋል። በመሃል በምቾት ቀጠና ውስጥ የነበሩት ወደ ዳር ይገፋቸዋል። በዳር ሆነው ሲመለከቱ የነበሩትን ደግሞ ወደ ድርጊቱ መሃል ይዞ ይመጣል። የጊዜ ማማሰያ ማንን ከየት አንስቶ የት እንደሚጥል አታውቅም። ስለዚህ ወዳጄ ከድስቱ ላይ ስትሆን ትሕትናን አትርሳ። ያወጣ ጊዜ ነገ ወደ ግርጌ ሊያወርድ ይችላልና። ግርጌ ላይ ስትሆን ተስፋ አትቁረጥ። ያዋረደ ጊዜ ነገ መልሶ ወደ ላይ ሊያወጣ ይችላልና። የጊዜ ማማሰያ እንቅስቃሴ አይቆምም። አስብ፣ ጊዜ ጤነኛውን እንዴት እንደሚያሳብድ፣ እብዱን ደግሞ ጤነኛ እንደሚያደርግ አስብ። ትላንት በምክንያታዊ አእምሮ ይመራ የነበረው ሰው ጊዜ በሕይወት ፈተናዎች፣ በሐዘን፣ በኪሳራ ሸክም አእምሮውን ሊያናጋው ይችላል። እንዴት እንዲሆነ ብለህ የምትገረምለት አስተዋይ የነበረ ሰው በጊዜ ምትል ማንነቱ ሲቀየር ታያለ። በሌላ በኩል ትላንት በስሜታዊነት እብድ ሲባል የነበረውን ወጣት ጊዜ በልምድ አብስሎት በእውቀት አንጾ በሕይወት አስተምሮ የዛሬውን ጠቢብ አስተዋይ ሰው ሊያደርገው ይችላል። ጊዜ የተረበሸን መንፈስ ያረጋጋል። ስለዚህ ወዳጄ በራስ ላይ አትፍረድ፣ በሌሎችም ላይ ለመፍረድ አትቸኩል። ጊዜ ገና ያልገለጣቸው ብዙ ምዕራፎች አሉት። ስለዚህ ወዳጄ ሆይ አንገትን ቀና አድርግ። ከፈጣሪ በታች የመጨረሻውና የማያዳላው ዳኛ ጊዜ ነው። ጊዜ ጉቦ አይቀበልም፣ ለሀብታም አያደላም፣ ለድሃ አያዝንም። እውነትን ከውሸት መልካሙ ከክፉ ቅኑን ከጠማማው ለይቶ ፍርዱን ይሰጣል። ዛሬ ተበድለሃል፣ ዛሬ ተከርተሃል፣ ዛሬ ዋጋተሃል። አትስጋ፣ ጊዜ ምስክር ነው። የደበቁብን እውነት ጊዜ ገላልጦ ያወጣል። የሰሩብህን በደል ጊዜ በራሱ መንገድ ይበቀልልሃል።
የለፋበትን ጥረት፣ የከፈልከውን መስዋዕትነት፣ ያሳየውን በጎነት ጊዜ መዝግቦ ይዛል። የምትፈራው ጊዜን ሳይሆን በጊዜ ውስጥ የምትሰራውን ስራ ይሁን። የምትጨነቀው ስለ ጊዜ ማለፍ ሳይሆን በምታልፈው ጊዜ ውስጥ የምትተውን አሻራ ይሁን። ምክንያቱም እያንዳንዱ ተግባር በጊዜ ማህደር ውስጥ የሚጻፍ ፊደል ነውና፣ ጊዜ ደግሞ የማይረሳ አንባቢ ነው። በመጨረሻም በጊዜ ሚዛን ላይ ቀና ብለው መቆም እንድትችል ዛሬም በበጎነት፣ በእውነት፣ በትጋት ኖር። ምክንያቱም ጊዜ ሁሉንም አይቶ ሁሉንም መዝኖ ፍርዱን ሲሰጥ ለአንተ የሚቆምልህ ዛሬ የሰራው መልካም ሥራ ብቻ ነው። ከዛሬው መልእክት ለነገ የሚሆን ስንቅ እንደያዛችሁ ተስፋ አድርጋለሁ። እናንተስ ጊዜ ያስተማራችሁ ወሳኝ ነገር አለ? እስቲ ሐሳባችሁን ኮመንት ላይ አጋሩኝ። የጥበብ ፈገግታ ቤተሰብ ለመሆን ሰብስክራይብ፣ መልእክቱ ለሌሎች እንዲደርስ ላይክና ሼር ማድረጉን እንዳትረሱ። በቀጣይ እስክንገናኝ ጊዜያችሁ በድል ይለፍ። ይህ የጥበብ ፈገግታ ነው። ሰላም።